ሳይንስ እኮ 5%ን ብቻ ነው የሚያውቀው ኦርዲናሪ ማተር አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል ሰማያትን አዩ ይባላል ጸጥ የማለት ኃይል ያገኛል ሁከት ቀጥ ይላል ነው ነፍስ ስጋን ኮንትሮል ታረጋለች አዩ ኳንተም ሜካኒክስ ብትለው ምናም ብትለው ትንሽ ብርሃን አየን እንዲያየን ይሄ ግን ኢንጂኒክ ወርልድ ውስጥ ገብቶ አጠቃላይ ዩኒቨርስ ኮስሞስ ስናየው 100% ብለ ይሄው አሁን 100% ለሶስት ነው የተከፈለው በአይኔ የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር ኦልሞስት 5% ነው ሳይንስ እኮ 5%ን ብቻ ነው የሚያውቀው ኦርዲናሪ ማተር ኦርዲናሪ ማተር almost 5% እንበለው ራዲዬሽንን ጨምረን ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው እንደገና ደግሞ ዳርክ ኤነርጂ አለ ዳርክ ኤነርጂ almost 73% ነው ኃይል ነው ማለት ነው ሌላ ደግሞ 27 ምናም እነዚህ ነገሮች almost 95%ቱ ማይታይ ነው ዓለም በሰራው መሳሪያ ልታየው ማትችለው ነው ስለዚህ ብላክ ሆልስ constellations stars እነዚህ ነገሮች ሁሉ አምስት ውስጥ የሚጠቃለሉ ናቸው ሁሉ ኮስሞስ ምናየው ማለት ነው አዎ ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ ስለዚህ ለምን 5%ቱ ላይ ደክማለው ነው 95 ውስጥ ለምን አክሰስ አላደርግ መብቴ ነው ምክንያቱም እኔ ስጋ ነፍስ መንፈስ ነኝ እንደ ስጋዊነቴ በማየው በመሰማው በመዳሰሰው 5%ቱን አያለው ጆሮ ድምጹን ሊሰማ ይችላል ከርቀት ከሆነ ላይሰማ ይችላል ማዛውን ላሸት ይችላልው በጄል ዳስስ ይችላል በግሬድ ነፍስና መንፈስ አለኝ ሶ እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ ይችላልው ነው ለምን አደከመኝ እና አይ ቲንክ ወደዛን ሂድ ነው ግን አሁንም ቢሆን ገና ነው እንደኔ ዳዴ ነው ሳይንሱ ምለው ማለት ነው ገና ወደዛ ወደ 95% የመገበያው እንትን በጣም ገና ነው ለምሳሌ አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል ሰማያትን አዩ ይባላል 10 ደረጃዎች አልፈዋል 10 ስቴፕስ አሉ ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች ለምሳሌ በእኛ በኢትዮጵያ ዕውቀት 10 ደረጃዎች አሉ እዛ ላይ መደርስባቸው ሜታፊዚክስ ምናም ብትለው ለኔ ትንሽ ነው ሐሳቡ ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው ግን ይሄ በቀላሉ በእነሱ በሄዱበት ደረጃ ብናየው 10 ደረጃ ቢከፋፈለው 3 ስቴፕስ እንደመሰላል በለው ላደር ነው ይወጣሉ ይወርዳል አይነት ነው ማለት አንደኛው ስጋ የስጋ ሁለተኛው የነፍስ ሶስተኛው የልቡና ቀደም እንዳልኩ አልፎ መሄድ ማለት ነው ስጋው ላይ 3 ደረጃዎች አሏቸው የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ደረጃ አለው ምርምር አድካሚ ነው ቀደም እንዳልኩ ማንኳኳቱ ነው እዚህ ይሄ ኦሬዲ ከተከፈተል በኋላ ያለው ነው ምናወራውና ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ የመጀመሪያው ደረጃ ጽማዌ ይባላል ሁለተኛው ደረጃ ልባዌ ይባላል ሶስተኛው ደረጃ አይመዝማሬ ይባላል ይሄ ማለት ምንድነው ጽማዌ ማለት ድንቁርና ማለት ነው ድንቁርና ሲባል የጆሮ መደንቆር አይደለም እዚህ ላይ ጸጥ የማለት ኃይል ያገኛል ሁከት ቀጥ ይላል ነው በቃ ዓለሙ ያለው ነው ኳኳታውን ጫጫታው ምናምን የመስማት እንትናቸው ከአርመሞ ይለያል አርመሞ ዝምታ ነው ጽማዌ ግን ውሳጣዊ ነው አርመሞ ዝምልትል ትችላል ይሄ ግን ጫጫታ ይኖረዋል ይሄኛው ግን ጽማዌ የውስጥ ነው ውሳጣዊ ነው የነፍስ ነው እና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ ግን ስማቸውን ሊያውቁ አይችሉም በዛ ነው ጽማዌ ድንቁርና መባሉ መልአኩን አይተው ግን ለምን እንደመጣ ታይቶ ይሰወራል ነው ገና ነው ወደ ሁለተኛው ደረጃ ላይ ሲደርስ ልባው ይባላል ይሄ ማስተዋል ደረጃ ላይ ይደርሳሉ ማለት ነው በጣም ትልቅ ደረጃ ነው ምታየውን ማወቅ ፀሐይን ፀሐይ ናት ለኔ ላንተ እነሱ ግን አይደለችም ጨረቃ ሌላ ከዋክብት ጽዋቱ ሁሉ ህይወት አላቸው ማስተዋል ይጀምራሉ ነው ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ ነው ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ ምጸልየውን ጸሎት ታቀዋል ዝም ብለን እንንን ያልካትልም
ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብ ይችላል አባታችን ምንድነው ስትለው አያልቅም ሰማያት ስትል ምንድነው ስትል ረጅም በቃ የማመስገንና እንትን ይሄ እንግዲህ ገና የስጋ ደረጃ ነው ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል እዛ ላይ 4 ደረጃዎች አሉ አንብ የሚባል ደረጃ ላይ ማልቀስ ሀብት ማለት ነው ለምሳሌ እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል ፈሳሹ ይወጣልና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምን ማያቋርጥ ጅረት ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም አሁን የኛ ለቅሶ በጣም አስቀያሚ ነው ፊት ያበለዘ አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው ይለያያል ቀጥሎ ያለው አምስተኛው ኩነኔ የሚባል ማዕረግ አለ ኩነኔ ማለት መኮነን ማለት አይደለም ኮነነ ማለት ገዛ ማለት ነውና እዚህ ላይ የበላይነቱ ነፍስ ስጋን ኮንትሮል ታረጋለች አሁን ስጋችን ነው አይደል ልባችን ነው እዚህ ላይ ደረጃ ሲደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው ከዛ ፍቅር የሚባል ደረጃ አለ ይሄ ደግሞ ትልቁ ነው ፍቅር የልብ ነው ከልቧ ፈቀረ ይባል የለ ሁሉንም መውደድ መቻል ይሄ ማንችለው ከባድ ነገር ነው በቃ ሁሉንም መውደድ አሁን በዓለማችን እንደምታየው በጥላቻ የታወረ ነው ሃይማኖት አምላኪም ነው የምትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደለም ጥላቻ ያ ግን እዚህ ላይ ግን ለሁሉም መጸለይ ሁሉንም እኩል አርጎ መውደድ አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል ቸር ነው ይሄንን ደረጃ እዛ መድረስ ነው ከዛ ትልቁ ስቴፕስ ደግሞ ሰባተኛው ሁሰት ይሄ መንቀሳቀስ ሁሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት አሁን ለምሳሌ ሪሞት ቪዊንግ ምናምን ይለውታል ግን በዚህ ደረጃ ስትሄድ ግን ትግል አይደለም ከእግዚአብሔር በሚሰጥ ጸጋ ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገው ነገር ማወቅ ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረው ምክር ያውቅ ነበር አይነት ነው በጣም እንቅስቃሴ ሞሽን ያለበት ነው ምክንያቱም ሆሎግራፊክ ዩኒቨርስ ነው በእግዚአብሔር ኃይል ሁሉም ነገር ከሁሉ ነገር ጋር ተገናኝቷል ያውቁታል እዚህ ላይ ሲደርስ ነው ገና የመጨረሻውና ትልቁ ደረጃ 3ቱ ናቸው እሱ የልቡና ንጽህና ነው ያ በቃ እዚህ ላይ ትልቅ ነው ደረጃው ንጻሬ መላእክት ይባላል መላእክትን ማየት የበፊቶቹ ያሉ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው ልዩነት አለው ኳንተም ሜካኒክስ ብትለው ምናምን ብትለው ትንሽ ብራና እንዲያየን ይሄ ግን ኢንጂሊክ ወርልድ ውስጥ ገብቶ አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው ይሄ በጣም ትልቅ ከባድ ነው ብርሃን ዓለም ውስጥ መግባት ማለት ነው ቀጥሎ ተሰጥሞ የሚባል አለ ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው ይሄ በጣም ከባድ ነው የመጨረሻው ደረጃ ሊደረስ ነውና እዚህ ላይ ሲደርሱ ኢቭን አጋንንት ታያዋቸውም ይሰወራሉ በቃ ከዛ እንትን የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ ተዋሲያን ልብስ ላይ ቢያርፍ ይቃጠላል አንተ እሳት ነህ ለሱ ማለት ነው እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነው